ሰላም የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ዛሬ በፊታችሁ የተገኘሁት አንድ መልእክት ለማስተላለፍ ነው። በናዝሬት አማኑኤል ህብረት ቤተክርስቲያን የቀድሞ እንቅስቃሴዋን የሚያስብ አንድ ትልቅ ፕሮግራም አዘጋጅተናል። በዚህ ፕሮግራማችን ላይ በቀድሞ ጊዜ በቤተክርስቲያናችን መሪዎች የነበራችሁ፣ አገልጋዮች የነበራችሁ እንዲሁም ደግሞ አባል የነበራችሁ ቅዱሳን እህቶችና ወንድሞች አንድ ፕሮግራም አዘጋጅተናል። እሱም ሚያዝያ 5 ቀን 2017 ዓመተ ምህረት በራሳችን የአምልኮ አዳራሽ ውስጥ ከማለዳ 3 ሰዓት ጀምሮ የተዘጋጀ ትልቅ ፕሮግራም አለን። በዚህ ፕሮግራም ላይ ቅድም የጠቀስኳችሁ ሁላችሁም ከምስረታ ጀምሮ አሻራችሁ በናዝሬት አማኑኤል ላይ ያለ በሀገር ውስጥ የምትኖሩ እንዲሁም በውጭ ሀገር የምትኖሩ በተለይም ደግሞ የትንሣኤን በዓል ምክንያት አድርጋችሁ ከውጭ ሀገር ወደ ሀገር ቤት የመጣችሁ የቀድሞ የቤተ ክርስቲያናችን መሪዎች፣ አገልጋዮች፣ ቅዱሳን ምዕመናኖች ሁሉ ባዘጋጀነው ፕሮግራም ላይ መጥታችሁ የጌታን ጸጋ አብረን እንድንካፈል በአክብሮት መልእክታችንን እናስተላልፋለን። እግዚአብሔር በቤተ ክርስቲያናችን የሰራውን በቀድሞ ጊዜ የነበረውን ታላላቅ ስራዎችን እያሰብን እግዚአብሔርን የምናመልክበት የምናወድስበት ጊዜ ስለሆነ ሁላችሁም በዚህ ፕሮግራም ላይ መጥታችሁ የጌታን ጸጋ አብረን እንድንካፈል ጥሪያችንን እናቀርባለን። ይህንንም ስለምታደርጉ በጣም እናመሰግናለን። ኑ እግዚአብሔር በመካከላችን ያደረገውን ድንቅ በማሰብ አብረን ጌታን እናመልክ የሚል ጥሪያችንን እናስተላልፋለን። የጌታ ጸጋና ሰላም ይብዛላችሁ። መጋቢ አስቴር ነኝ፣ የናዝሬት አማኑኤል ህብረት ቤተክርስቲያን መጋቢ። ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። በናዝሬት አማኑኤል ህብረት ቤተክርስቲያን በምስረታው ዘመን የነበራችሁና በተለያዩ ምክንያቶች በሀገር ውስጥና ከሀገር ውጭ ላላችሁ የቀረበ መንፈሳዊ ጉባኤ ጥሪን ይመለከታል። ናዝሬት አማኑኤል ህብረት ቤተክርስቲያን መንፈሳዊ እንቅስቃሴዋን ጅማሬ የሚያስብ ጉባኤ ለማካሄድ ተፈልጓል። በዚሁ መሰረት በምስረታ ዘመን የነበራችሁ የቀድሞ ቤተክርስቲያን መሪዎች፣ አገልጋዮችና አባላት የተገኙበት ልዩ ፕሮግራም የፊታችን ሚያዝያ 5 2017 ዓ.ም በቤተ ክርስቲያኗ ማምለኪያ አዳራሽ ከጠዋቱ 3 ሰዓት ጀምሮ ለማድረግ ዝግጅቷን አጠናቃለች። ስለሆነም በዚህች ቤተ ክርስቲያን ምስረታ አሻራው ያላችሁ በሙሉ በዕለቱ በመገኘት እግዚአብሔርን አብረን እንድናመሰግን ጥሪዋን ታቀርባለች። ከሀገር ውጭም ያላችሁና የትንሣኤን በዓል በሀገር ቤት ለማሳለፍ ለምትመጡ ይህን ጥሪ ምክንያት በማድረግ እንድትገኙ በታላቅ አክብሮት ተጋብዛችኋል። ክብር ለእግዚአብሔር ይሁን።